እኔ አሁን ቀርቤ ያቅሻለሁ አይደለ? አሁን ማን ነው አንቺን የሚያስቸግርሽ? ማን ነው ስሙ? ሄሎ አሁን እሱ የኔን ያህል አንቺን አያቅሽም። ግን እኔ አሁን ይገናኛል እኮ ነው አሁን እሱ አላውቀውም። መጥቼ ግን ተለያዩ አይሆንም ይቅርባችሁ ምናምን ብልሽ ምንድነው ለኔ የምነግሪኝ? ምንድነው ምን ስላወቀ ስለምታውቂው ነገር ነው ምን ጎበዝ እሱ ነው የምልህ አሁን እሷንም እናንተ ስለዚህ እኮ እኔ ስለተናገርኩኝ ስላወቀ እኮ ነው። አዎ የበፊቱን ላይፏን የሆነ ነገር ስለምታውቅ ነው ትንሽ አሁን ያለችበት ላይፍ ግን አታውቅም። ደግሞ አይደለም ድራቢም ልትሆን ትችላለህ አንተ አንሶላ ላይ የተደረብክም ልትሆን ትችላለህ። በቃ ፔሪድ ልትሆን ትችላለህ። በዛ ደረጃ በዛ ላይ ባትሆን እንኳን አንድ ወር ራሱ ከዛን የመሰለ ፍቅር ውስጥ ምናምን ወጥቼ ነው የመጣሁት ምናምን ልትል አትችልም። እኔ ልጅ አፈር ከድሜ ሲበላ ነው እኮ ጥለው የወጣችው። ለአንተ ጥሩ ነገር መመኘት አለብኝ፣ ጥሩ ሰው መመኘት አለብኝ። እንዳልካት ፈላይ አሪፍ ልጅ ልትውሽ ጠራዋት የማይገርምት ገና ለገና አወራችን ብዬ አሪፍ ልጅ ልትሆን ትችላለሽ ላንተ። እኛ እኮ ደስ ነው የሚለን አንተን የሚያስደስት ከሆነ ከአሁኗ ሰዓት ጀምሮ በዚህ ልጅ ጉዳይ እኛ እናወራ አያገባንም። ነገ ጠዋት ግን እንደዚህ ተፈጠረ የሆነ ነገር ሀፕን አደረገ የሆነ ነገር ብለህ ከኛ ጋር መወያየት አትችልም። ሰላም ሰላም ውድ ቤተሰቦቼ እንዴት ሰንብታችኋል? እንዴት ከርማችኋል? እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ የመጣሁበት ጉዳይ እንግዲህ ባለፈው ከዚህ ከሁለት ቀን በፊት የለቀቁት ቪዲዮ ላይ ካያችሁት እኔ የኔ ህይወት የኔ አጋር የኔ ግራ ጎኔ ናት ብዬ የወደፊት ሚስቴ ትሆናለች ብዬ ያስተዋወቅኳቸውን ልጅ ፍሌን ማለት ነው ይሳቅና ሜሪ አልተመቻቸውም፣ አልወደዷትም። እንግዲህ ያው እንደሚሉት ከሆነ ቪዲዮ ላይ እንዳያችሁት ነው። ከዚህ በፊት ያው በጣም የሚያስጠላ ጸባይ ነበራት፣ ደባሪ ጸባይ ነበራት ነው እንደነሱ አባባል ከሆነ። የፍሌ አባባል ደግሞ እኔ ያን ያህል እንደተወራው አይደለም፣ የተወራውን ያህል ሳይሆን በቃ ከይሳቅ ወንድም ጋር የሆነ ረሳር ሪሌሽንሺፕ ነበረኝ፣ በቃ ያ ነገር ተቋርጧል፣ ካንተ ጋር ጀምር ተቋርጧል ነው የሱ አባባል። እና ያን ነገር መቀበል አልፈለጉም። እነሱ ደግሞ በዚህ ጉዳይ አኩርፈውኛል። እንግዲህ እኔ ምንም ማድረግ አልችልም። ማለቴ እኔ የኔ የምለውን ሰው እነሱ መቀበል አለባቸው አይደል? በዚህ ጉዳይ ደግሞ እነሱ ምንም መቀበልም አልፈለጉም፣ ለምን እንደሆነ ባይገባኝም ማለት ነው። እና ከይሳቅ ጋር ትንሽ ተደዋውለን አውርተን ነበረ። ያው እሱ ዞሮ ዞሮ አስረዳሃለሁ ነው የሚለው። ሜሪ ግን ያኮረፈች ይመስለኛል። ያው የሜሪን ኩርፊያ እንዴት እንደምናደርገው አላውቅም። እሷንም ዛሬ ቀጥሬያታለሁ፣ ትመጣለች። እንግዲህ ያው ሜሪ ትንሽ አስቸጋሪ ጸባይ ነው ያላት። እሷ ያለችው ካልሆነ ደረቅ ናት። እንግዲህ ያው ደረቅ የሚለው ስድብ ባይሆንም ብቻ እኔ ያልኩት ካልሆነ ነው የምትለውና እሷን ለማስረዳት ትንሽ ለማሳመን የሚከብድ ይመስለኛል። ይሳቅን ያው ወንድና ወንድ ስለሆንን ያው ወንድማማቾችም ስለሆንን ለመነጋገር ቀላል ነው። ጀስት ብዙ ነገር ስላሳለፍን በእንደዚህ አይነት ጉዳይ ተኮራርፈንም አንቀርም፣ እናወራለን። ዞሮ ዞሮ ግን ሜሪ ግን ስደውልላት ሁላ በጣም እየተነጫነጨችብኝ ነበረ፣ አኩርፋኝ ነበረ። የመጀመሪያው ሰዓት ላይ ሁላ ለምን የደወልከው ብላ ጆሮዬ ላይ ዘግታብኝ ነበረ። እና እንደምንም ዛሬ ቀጥሬያታለሁ፣ ትመጣለች። ያለውን ነገር ለማስረዳት እሞክራለሁ። ማለት የኔ የምለውን ነገር እሷም ተቀብለው እንትን እንድትለው ማለት ነው። ማለት ያው በእንደዚህ አይነት ጉዳይ ላይ ብጎዳ እኔ ነኝ የምጎዳው። እነሱ ይገባኛል፣ አንተ እንዳትጎዳ ነው ከበፊቱ ህይወት ተምረህ እንድትጎዳብን አንፈልግም ነው የነሱ አባባል። እረዳቸዋለሁ። ግን እኔም ያው ብዙ ነገር አገናዝባለሁ። በእነዚህ አይነት ነገር በቀላሉ ምጎዳ አይነሱ አይደለሁ። እና ያንን ነገር እኔ አምኜ የተቀበልኩትን ነገር እናንተም ተቀበሉልኝ ነው የኔ አባባል። የሰው ልጅ አረዳዱ ይለያያል አለ አይደለ? እኔ በማስበው መንገድ እነሱ አይረዱትም፣ ሜሪ በምታስበው መንገድ እኛ አንረዳም። እና የሰው ልጅ አረዳዱ በጣም ስለሚለያይ ለዛ ነው ትንሽ አለመግባባት የተፈጠረው። እና ያን አለመግባባት በመጠኑ ልንቀርፈው እንሞክራለን እንግዲህ። እና ኤኒዌይስ ይሳቅ ነው መሰለኝ ከሩቅ ይታየኛል፣ ደርሷል። ዞሮ ዞሮ በጭቅጭቅ እንዳይጀምረኝ እንጂ አውርቼዋለሁ በስልክ። ዞሮ ዞሮ ትንሽ እኔ ጭቅጭቅ አልፈልግም፣ ያለውን ነገር በሰላማዊ መንገድ እንድናወራ ያህል ነው። ማለቴ ማስረዳት የሚፈልገውንም ነገር ካለ እንደ ያስረዳኛል አይደል?
እንጂ አሁን ጀስት በአሉባልታ ከሆነ ብዙ ነገር ትዳርም ምንድነው ትዳርም ምሰሶ ይፈርሳል የሚባለውና በአሉባልታ ከሚሆን ጀስት በምስክር እንረዳ ነው የምፈልገው እና ደርሷል። ዞሮ ዞሮ እንዴት ነው? ሰላም አለን። ሰላም በላቸው ቤተሰቦችን። አይ እንዴት ናት? ሰላም የኤርሚ ቤተሰቦች እንዴት ናቸው? ደህና ናቸው? ያው ትንሽ በስልክ እንደነገርኳችሁ ትንሽ በስልክ አውርተን ነበረ። ያው ወንድማማቾች ነን። እንደዚህ አይነት ነገር ላይ ደግሞ ወንዶች ስትሆኑ ግጭት ያን ያህልም አይከርም፣ በመነጋገር የሚፈቱ ነገሮች ናቸውና ዛሬ እንዴት መጣ ካላችሁኝ አውርቼው ነው ለማለት ነው በስልክ እና ያለውንም ነገር እንድንፈታው ነው። ዞሮ ዞሮ እኔ ጋርም ያለ ቅሬታ አለ፣ እሱ ጋርም ያለ ዞሮ ዞሮ መግቢያው ጭራሮ ጭራሮ ነው መግቢያው እና አሁን ጀስት እንደነገርኩ ነው ሃይላይቱን እንደነገርኩ ነው ስልክ ላይ የጠራው ይሄን ያህል የሚያስጠላ ድርጊት አላት ነው ወይስ ከኔ ጋር መሆን የለባትም ነው ማለቴ ለኔ የምትገባ አይነት ሴት አይደለችም ወይስ ያልጨረሰችው ነገር አለ የምታውቀው ነገር ማለት ነው። አሁን እሷ እንዳለችው ከሆነ ከኔ ጋር ከመጀመሪያው ከአንድ ወር በፊት ከወንድም ጋር እንደተቆራረጠች ነው እንትን ያለችው የነገረችኝ ማለት ነው። ምን ሁለት አፍ ሆነች እኮ ባለፈው የመጀመሪያ ቀን 2 ወር ሆነሻል ስላት እኮ አምና ነበር ዝም ብላ ነበር። 2 ወር በ2 ወር ውስጥ እንዴት እንደዚህ ትሆኛለሽ ብያት አሁን ደግሞ በሚቀጥለው ስንገናኝ ደግሞ ስንት አመት ነው ምናምን 6 ወር ምናምን በላይ ምናምን ብላ ጨመረች። ዞሮ ዞሮ ምንድነው መሰለህ እኔ ከበላው ነው እኔ ከሞትኩ ሰርጓ ይብቀል አይነት ሁኔታ ውስጥ መግባት አልፈለኩኝም። ከዛ ማንገል ነው እንጂ አንዳንዴ እኔ ወርቅ ልወድ እችላለሁ፣ እሱ ድንጋይ ሊወድ ይችላል። ይሄ የሰዎች ባህሪ ነው። ሁሉም ሰው አንድ አይነት የሚወደው ነገር ይኖር ማለት አይገባም። እሱማው ግን ምንድነው አንዳንዴ ለራስህ ያሰብከው ለወንድምህ ማሰብ አለብህ ከሚለው አንግል ነውና ረጅም ጊዜ ምን ያይቻለው ውጣ ወረዱን ምናምን በጣም የሚያስጠሉ ነገሮችን በደንብ አይቻለሁ። እነዛ ነገሮች ስላየሁኝ ነው እኔ እረዳለሁ እኮ አለ አይደል አሁን እዛ አንግል ነው ይገባኛል። እኔ የማስበው ነገር አንተ ላታስብ ትችላለህ። ደግሞ ነገ ከነገ ወዲያ እሳት ውስጥ ሲገባ ይሄንን እያወክ ብለህ እኔን መውቀስ አይቀርም። ምን እነግርሃለሁ ኖ እንደ ሰውኛ ለወቅስ እችላለሁ እኮ የዛሬ ፈታ ግን እኔ እያወክ ብለህ ልትወቅስ ይችላል። ኃላፊነቱን ወስዳለሁ ነው እያልኩ ያለሁት። አሁን ግን ኃላፊነቱን ከወሰደ እሷ እንደምትለው ከሆነ ግን ይኸውልህ እኔ ከይሳቅ ጋር አውርቼ ነበረ እና ከሱ ጋር አውርቼ ተስማምቼ ግን ወደ አንተ ጋር ስንመጣ ነገሩን እየቀየረብኝ ነው እና የዛን ጊዜ ደንግጬ ነው በቃ እሱ ያወራው እንዳለ አዎ ሲል ነበረው አለች እንጂ መጀመሪያ እኔና እሱ አውርተን ነበረ። ተገናኝተን አውርተን ያለውን ነገር ላንተ ልናስረዳ በቃ ሙሉ ለሙሉ ጨርሰን ነበረ። ግን ልክ ተስማምተን ምናምን ነገር አንተ ጋር ሲመጣ ግን የሚያወራው ሌላ ነገር ነው። እኔ እንድጠላ አይነት ነገር ነው እያወራ ያለው ምናምን አለች። ምንም የተስማማነው ነገር የለም በነገራችን ላይ ምን ማለት ነው። ባለፈውም ስትል ነበር እኮ የመጨረሻ አሁን አብረን ተለያይተን ስንሄድ ስትል ነበር እኔ እናንተ የምናወራው ሌላ እዚህ መተህ የምታወራው ሌላ ምናምን ነገር እያለች ነበር። ለምንድን ነው ከሷ ጋር ተደብቄ እንደዚህ አይነት ነገር ላወራ የምችለው? ምንድነው ቢግ ዲሉ? ምንም ነገር የለውም እኮ እያስፈራራችኝ አይደለ? ብቻዋን ስትይዘኝ ነው አይደለም። መጀመሪያ ላይ ለኔ ለማስረዳት ያለውን ነገር ለማስረዳት በአጠቃላይ እንዴት አንተን ማስረዳት እንዳለብን ሁለታችን ተመካክረን ምናምን ነገር ነበር ያለውን ነገር ፈተን ስንመጣ እሱ ግን እኔ እንድጠላ የተነጋገርነውማ ምንድን መሰለህ በቃ እኔ ራሴ ነግረዋለሁ ነበር እያለችኝ ነበር። እንደዛ ከሆነ ጊዜ ሰጥቻለሁ አልኳት። ግን ስትመጣ እያለች ያለችው ጓብላ ምንም አልተፈጠረም ዝም ብለህ ነው አሉባልታ ምናምን እንጂ የተስማማነውና አግሪመንት ያደረግነው የመጀመሪያ ቀን እኮ ለዚህ ሁሉ እኮ ምንም እኮ ሊመሰነጣጠቅ እኮ አያስፈልገውም እኮ የመጀመሪያ ቀን የተገናኘንበት ቀን ማንም ሰው ባልዋለበት ስሙን ካነሳችሁት ማለት ነው ታውቃለህ አይደል? ዝም አይልም። ዝም ነው ብላለች አይደል እንዴ? እኔ መጥቼ ዝም ብዬ ዛሬውኑ መጥቼ በሰው ፊት አንተ ሌባ ምናምን ብለህ ዝም ካልክ ተቀብለሃል ማለት እኮ ነው። ያ እሱማ ምንድን ነው የሚባለው ሳይፈሳ ሸትም ይባላል። ግን የሆነ ነገር ስለዚህ የሆነ ነገር ሊኖር ይችላል። ግን አሁን ግን ትንሽ የልብ እየተሰማት ሲመጣ ያንተንም ትሆናየችው ከዚህ በኋላ
እኮ አሁን አንተም እንደወደድካት እያወቀች ስለሆነ ነው ጓ እያለች ያለችው። ምንም አይመጣም ምናምን እንደውም እሸመጥጣለሁ እያለች ያለችው እንጂ መጀመሪያ ቀን እኮ ያስታውቃል እኮ። የመጀመሪያ ቀን ያ ሁሉ ነገር ስነግራት መቼም ሌባ ስትባል ዝም ልትል አትችልም። የት አባየኝ ብላ እኮ ማነቅ ትችላለች። ይሄ ስም ማጥፋትም ነው ወንጀል ነው። አንዳንዴ ምን አለ መሰለህ፣ ከዛ በኋላ ደግሞ ሁለተኛው ቀን ደግሞ ምን አለ ያወራ ነው። ሁለተኛ ቀን ደግሞ ያወራ ነው። በቃ ቀስ ብዬ እኔ እነግረዋለሁ ትንሽ ጊዜ ይስተኛለች። በዛ ተስማማል። ሶስተኛ ቀን ይባስ ብላ ምን ማለት ጀመረች፣ እንደውም ምንም ነገር የለም ምናምን አንተና አሁን አንዳንድ ጊዜ ማለት ነው ወንጀለኛ ያልሆነ ሰው ወንጀለኛ ስትለው ይደነዛል። ባለበት ነው የሚቆመው። ማለት መናገር ያቅቷል። ምን መናገር ምን ማሳመን እንዳለበት ያቅቷል። እና አሁን እሷ በዛ ሰዓት የሆነችው እንደዛ ነው እንዳስረዳችኝ ከሆነ ማለት ነው። በቃ ባልዋልኩበት ነገር የሆነ ጥፋት አለ አለች እኮ። ጥፋት እንዳለ እኮ አምናለች። ግን እንደተባልኩት ያን ያህል በጣም ዲፕሊ የገባ ጥፋት የለብኝም ነው። እና የዛ ሰዓት ላይ ወንጀለኛ ስባል እኔም ደንግጬ ነው ቆምኩት ነው ያለችው። እና ሜሪን ጠርቻታለሁ ባይዘው። እሷም ባለፈው አኩርፋን ሄደችው። ምን አልባ የመብትህ ጉዳይ እኮ ነው እኮ ጀስት አሁን እሷ ሜሪም አለ አይደለ እኛ ላንተ ባሰብንልህ አንተ ለኛ እያሰብክ አይደለም አይነት ነገር ነው ያኮረፈችውና በስልክም አላወራም ብላኝ በግድ ነው በቃ ቀጥሬ ዛሬ እናውራ በቃ ኖርማሊ መፍታት ያለብን ነገር እንፍታና ነገር ብያታለሁ። እሷም የመጣች ነው ለወለችም እስከ ድረስ ግን ዞሮ ቦታውን ታውቋለች። እና ያለው ነገር እሱ ነው። እኔ አሁን የፈለኩት ምንድነው እኔ የፈለኩትን ነገር እንድትቀበሉልኝ ነው። ገባ we are family እኮ በቃ አሁን እኛ ቤተሰቦች ነን። በደስታ እኮ ያን ነገር በቃ እንድትቀበሉልኝ ነው ያለው። ካልሆነ የሆነ መሀል ላይ እንከን ካለ የሆነ ሰው እኮ ቢዝነስ ይሞክራል። ይሄ እንደ ቢዝነስ አትቁጠረው፣ ግን ቢዝነስ ይሞክራል። መሀል ላይ ፌለር ሊያጋጥመው ይችላል። በቃ አሪፍ ሊያጋጥመው ይችላል። አሁን እኔ ልጅቷን እንዳየኋት ከሆነ ያውኑ የተባለችው ነገር አይደለችም እኔ ጋር እንዳለችው ማለት ነው። ወይ ጸባዩ ተቀይሮ ሊሆን ይችላል። ብቻ አሁን ላይ ያለችው ፍሌ እንደ ድሮና አሁን እንደተባለችው አይደለም ያገኘኋት። በነገራችን ላይ ድሮ አይባልም ስለ በፊት ለማለት ነው። የአንድ ወር ልዩነት ድሮ አይባልም። ይሄኔ ካንተ ጋር እያወራች የነበረችበት እሱ ጋር ባለችበት ሰዓት ሊሆን ይችላል። ከሱ ጋር መጥቶ ደግሞ የምታወሩትን ቀናትን ልትቆጥሩ ትችላላችሁ። የምትደዋወሉበትን ቀን እኔ ራሱ ወድጃት ነበር። ባህሪዋ ምን አይነት ልጅ ናት ብዬ በቃ ወንድሜ ምን አይነት ጓደኛ አገኘ ብዬ እኔ ራሱ ወድጃት ነበር። ስትገባማ ሰተት እያለች ነው። ምንም አይመለከተኝም እሱማ ከዚህ በኋላ አይመለከትም ካልክ በመጀመሪያ ደረጃ አንድ ነገር ልንገርህ፣ እኔ አይመለከተኝም። ስልኬን ለምንድን ነው የሰጣት? አንቺ ጋር መደወል ጀመረች? ኖ አይደለም። አሁን ይኸውልሽ እሷ ሜሪ ኖ ደውላ ይቅርታ ጠይቃኛለች። በርግጥ እኮ አሁን ይኸውልሽ አንተ ነው የሰጣት ስልክ? እንትን ነው ይኸውልሽ አሁን እናንተ ኦልሬዲ ይኸውልሽ እያወራችሁ ነበር አይደል? ሐሳቤን ነው ልግለጽ በቃ። እሺ ቆይ አሁን ልነግርሽ ነው። ቆይ ሜሪሻ ወደ ሐሳብሽ ከመግባትሽ በፊት እኔ አሁን ለሷ ብዬ ከእናንተ ጋር መጣላት አልችልም። እንዴት ነው የምጣለው? ያ ሁሉ ፍሬንድሺፕ ያ ሁሉ አመት የመጣ ፍሬንድሺፕ እኛ እናውራ በቃ እኛ እናውራ። አንተ መምረጥ ትችላለህ ማን ነው። እኔ ስህተታችን ምንድነው? ትልቅ ትምህርት ነው ያስተማርከኝ በሰው ህይወት ውስጥ መግባት። እኛ እንደ ጓደኛ የተጎዳ ስለመሰለን እንጂ ማንም ክብሩን ለመጣል ፈልጎ አይደለም እዚህ ቦታ ላይ የተገኘው። እኔ ላንተ በማሰብ ይሳቅ ላንተ በማሰብ እንጂ ልጅቷ ጋር አጣልታነ ለኔ ጓደኛ አላረጋትም። ይሳቅ ሚስት አያረጋትም። ፖይንቱ ሊገባ ይገባል። አንተ ካንተ ባህሪ አንተ በጣም ነገሮችን ማትመረምር ሰው ስለሆንክ በደፈናው የሆነ ነገር ስለምትቀበል ነው። እቺ ሴት ሳጋብቶ ሊሳቅ ምኗን እስከ ምኗን አበጥሮ እንደሚያውቃት ታውቃለህ። ይሄ የአረዳድ ጉዳይ ነው። ተረዳኸኝ አይደለ? ሁለት ነው በምን ደበረኝ ገና ሀ ብለህ ልጅቷን ስታወራ እኛ አናውቅም። መደባበቅ ከዚህ መጀመሩ ደብሮኛል። እንደ ጓደኛ እኔ እኮ አላገባህም እኔ ወንድሜ ነህ ጓደኛዬ ነህ አይደለ? ግን ለአንተ ጥሩ ነገር መመኘት አለብኝ፣ ጥሩ ሰው መመኘት አለብኝ። እንዳልካት ፈላይ አሪፍ ልጅ ልትውሽ ጠራዋት የማይገርምት ገና ለገና አወራችን ብዬ አሪፍ ልጅ ልትሆን ትችላለች ለአንተ። እኛ እኮ ደስ ነው የሚለን አንተን የሚያስደስት ከሆነ ከአሁኗ ሰዓት ጀምሮ በዚህ ልጅ ጉዳይ እኛ እናወራ፣ አያገባን። ነገ ጠዋት ግን እንደዚህ ተፈጠረ የሆነ ነገር ሀፕን አደረገ የሆነ ነገር ብለህ ከኛ ጋር መወያየት አትችልም። እኔ ቅድምም ስትነግረኝ ጓደኛ ሆነሽ አውቃለሁ፣ ግን እኔ የኔን ማንነት አታውቂም። እውነት ነው ማንነቷን አላውቅም። ተረዳኸኝ አይደል? እሱን ነው እኔ ደግሞ ይሳቅን አምነዋለሁ። ይሳቅ ሲጀመር ችግር የለውም እሱ። ኧረ ምንም እኮ በወሬ ብቻ አይደለም እኮ በተግባር አመጣለታለሁ። ከፈለገ እኔ አመጣልሃለሁ፣ እንደምን አመጣልሃለሁ።
እርግጠኛ ነኝ ከሱ ጋር በነበረ አንተ ከተለያየው በኋላ ነው ከኔ ጋር የጀመርነው ትላለህ። ቀናችሁን ትቆጥሩና ከዛ ትደነዝዛለህ። አንተ ባልዋለችበት ስላነሳኸው ነው ደንዝዛ ምናምን ማውራት ያልቻለችው አልካ። አንተ ደንዝዘ ማውራት ያቅታል። ከዛ በኋላ ተደራቢ እንደነበርኩላት ያለ እኔ ሲገባኝ እኔ ትናንትና የይሳቅን ወንድም አውርቼዋለሁ። እኔ ሲገባኝ ልጅቷ አይ ቲንክ የጥቅም ሰው ናት። አታውቀውም። በነገራችን ላይ በስልክ ነው ያወራሁት። የጥቅም ሰው ናት። በጣም በቃ የሆነ ታይም ላይ በጣም አሪፍ ነገር በጣም በቃ አበድኩልህ ብላ ታውሮ ነበር። በቃ እሱ ታውሮ ነበር። በቃ በጣም ያላረገላት ነገር የለም፣ ያልሰጣት ነገር የለም ምናምን። የሆነ ታይም ላይ እቃ ምናምን ተይዞበት እሱ ደግሞ ትንሽ ያው አፕ ኤንድ ዳውን ሰው ላይ ያለ ነው። ልክ የዛን ሰዓት ነው እሷ መቀየር የጀመረችው እሱ ላይ። ሞራሉ እንኳን አልጠበቃችም። ሌላ ወንድ ላይ ስታመጣበት ምናምን ገባ ብዙ ነገር አድርገዋለች። ይሄን ደግሞ ዲቴል ላንተ ማሳየት የሆነ ሰዓት ላይ ስራ ተበላሸበት፣ ጠፋ፣ ከሰረ። በቃ ተውች። ረግጣው ነው ሄደችው። ከዛ እሱን ከሱ ጋር ታወራለህ። አሁን ደግሞ ማለት ነው ልጁ ያለበት አቅም ማለት ነው ሃይ ማለት እንኳን ሊሰማት በዚህ ሰዓት ነው የምልህ ማለት በቃ አይፈልግም ባይዘው እሱ። አሁን አንዳንዴ ሰው ምን መሰለ ይሳቅ የወንድም ገርፍሬንድ ስለነበረች ወደ ወንድም ለመመለስ ያረከው ጥረት ነው የመሰለው። አንዳንድ ሰው እንደዛ አይደለም። በአሁን ሰዓት ልጁ አይሰማም። በጣም አሪፍ ነገር ላይ ያለ ነው። ግን እውነታው ኤርሚም የወንድሜ ጓደኛ ነው የኔ ወንድም ማለት ነው። ተጠንቀቅ በሉት። ልጅቷ ከባድ ሴት ናት። እንዳታታል አሮን ነው። አንተ የተመቸህ ነገር ለራስህ ሊኖር ይችላል። እኛ አክሴፕት እናደርጋለን። አትግቡ የምትለን ከሆነ አንገባም። እንዳታማክረን። ይሳቅ ደግሞ አረጋዋለሁ ያረውን ሳያረግ አይውልም። አንተ ፈለገ ነገር ብትለው ወንድሙን ማምጣት ግድ ነው። አትግቡ ማለት እኮ አይደለም አለ አይደል? አሁን ሰው ልጅ እኮ ባለበት ቦታ ተቀምጦ አይውልም፣ ይቀየራል አንዳንድ ጊዜ። አሁን እሷም እያለች ያለችው እኔ ድሮዋ ፍሌ አይደለሁም። ለኔም ማለችኝ እኮ የድሮዋ ፍሌ አይደለሁም። እኔ ማለት ተገቢ ያልሆነ ነገር አድርጌ ሊሆን ይችላል አላመነች ሊሆን ይችላል። ግን ኦሬዲ ማንነቴን ትቼዋለሁ። ኤርሚን በጣም ነው ማፈቅረው እና ፕሊስ ዛሬ እንደው በቃ 50 ጊዜ እየደወለችኝ አላነሳሁለትም። ይዘሽ ነኝ እና ይሳቅንም ይቅርታ ጠይቀው። ይሳቅ ጋር እንደዚህ አይነት ነገር ነው ያልወስድሽም። ምክንያቱም ከዚህ በኋላ ይሳቅ ያዋርድሻል። ባህሪውን ስለማታውቂ ነው። ለኔ ስታወራኝ ማለት ይሳቅ ትንሽ ትግባቡ ነበር። ይዛኔ አብራችሁ በነበር ትንሽ ማለት ያው ባህሪዋ ምናምን ማለት እሱ በዛ ልክ እንደዚህ ድራት ምናምን እሱም ሲነግረኝ ምናምን አለ አይደል ምን አይነት ጥሩ ልጅ ናት ምናምን ብለህ በጣም ደግሞ ስለ ይሳቅ የምታወራው ወሬ ራሱ ልጅቷ ያስጠረጥራል። እንዴት በቃ ማለት ልጅቷ የሆነ አመለካከት አላት ማለት የሆነ ነገር ከፈለገች ከማድረግ ወደ ኋላ አትልም እኮ። አሁን እኔ እንደ ሴት የገባኝን ነው የምነግርህ። ለምን ምን አትበለኝ። አሁን የእናንተ የሁለታችሁ ፊሊንግ አይመሳሰልም። ታውቀዋለህ ምን እንዳሰበ የሆነ ነገር። እሷም እኛ ደግሞ አብረህ እንዳትሆን ፈልገን አይደለም። ኤርሚ አንደርስታንድ አድርግ። ገባኝ። አሁን ይኸውልሽ ሜሻ ለምሳሌ አንዳንዴ ምን አለ መሰለሽ በወሬ ከምትሰሚው ይልቅ በተግባር የምታየው ነገር ነው። በቃ በተግባር ስታየው የዛኔ ሶስት ወንድ ይዛልህ ስትመጣ ፒስ ትፈጥራላችሁ አይደለም? አሁን ይኸው ይሳቅ ምስክር አመጣለሁ ብሏል አይደለ? እኔ አሁን እነሱን ከነሱ ደግሞ መረጃውን እሰማለሁ ማለት እነሱ የነበሩበት ላይፍ ነው። አንተ ማርያምን ተው ይሳቅ ዝም ብለን ነው እንደከው ብታይ በአይነ ብታይ ኖ ፊልም ነው ምናምን ብለን ነው የምትሄደው። ማርያምን ነው አይደለም? እኔ አሁን እሷን ቀርቤ ያየኋት ነገር አለ። ገባሽ? ከሷ ያየሁት ጸባይ አለ። አንተ ያየውን ማንም አላየም፣ እኛ አላየንም። ስለዚህ እሱን ነው የምልሽ እኮ እኔ ቀርቤያት በደንብ ስላየኋት እሱን ደግሞ እኮ ነው አይቻለሁ። ወንድሜ ጋር በነበረችበትም ሰዓት በቃ ጥሩ ካራክተር ትጫውታለች። በቃ አክተር ናት። በቃ አክተር ማለት ውስጡ ለቄስ ኤኒዌይስ ይሁን። ግን ማለት ምንም አለማመን እኮ አይደለም የርሻ እዚህ ጋር እኮ አለማመን ሳይሆን እኔ ለምሳሌ እኔ አሁን ቀርቤ አቅሻለሁ አይደለ? አሁን ማን ነው አንቺን የሚያስቸግርሽ? ማን ነው ስሙ? ሄሎ አሁን እሱ የኔን ያህል አንቺን አያቅሽም። ግን እኔ አሁን ይገናኛል እኮ እኔ አሁን እሱን አላውቀውም። መጥቼ ግን ተለያዩ አይሆንም ይቅርባችሁ ምናምን ብልሽ ምንድነው ለኔ የምነግሪኝ? ምንድነው ስለምታውቂው ነገር ነው። ጎበዝ እሱን ነው የምልህ እኮ አሁን እሷንም እናንተ ስለዚህ እኮ እኔ ስለተናገርኩኝ ስላወቀ እኮ ነው። አዎ የበፊቷን ላይፏን የሆነ ነገር ስለምታውቅ ነው። ትንሽ አሁን ያለችበት ላይፍ ግን አታውቅም። ደግሞ አይደለም ድራቢም ልትሆን ትችላለህ አንተ። አንሶላ ላይ የተደረብክም ልትሆን ትችላለህ። በቃ ፔሪድ ልትሆን ትችላለህ። በዛ ደረጃ በዛ ላይ ባትሆን እንኳን አንድ ወር ራሱ ከዛን የመሰለ ፍቅር ውስጥ ምናምን ወጥቼ ነው የመጣሁት ምናምን ልትል አትችልም።
እኔ ልጁ አፈር ከድሜ ሲበላ ነው እኮ ጥላ ወጣችሁ እኮ ያለች ራሱ እንደፈለገች ትሆን ነበር። ፌሬ ለማንኛውም እኮ አያገባንም። አሁን አንተ እንደምትብለው ከሆነ ማለት ነው አያገባንም። ልታመጣው ትችላለህ። እኔ እሱን በፊት ለፊት ማናገር ፈልጋለሁ። ነገ ረፍት ሆነ እዚህ ልመጣለሁ። አምጣው። እኔ ይኸውልህ በፊት ለፊት እሱን አናግሬ ያለውን ነገር ማለቴ በምን እንደተጣሉ ለምን እንደዛ እንደሆኑ ምናምን ነገር መስማት ፈልጋለሁ። በጣም ነው የምታሳዝነኝ። ግን እኔ ይኸውልሽ ነገሮችን ስፈርድ ዝም ብዬ ባንዴ በጨፈናው አልፈርድም። አመዛዝኜ ወይ የሆነ ነገር አይቼ ነው እንትን የምለው። አሁን ጀስት በሚወራው ከሆነ እሷም ልክ አይደለም ነው እያለች ያለችው፣ እናንተም እንደዚህ ሆነ ነው እያላችሁ ያለችው። ስለዚህ አሁን ድርጊቱ ተፈጸመብኝ የሚለው ወንድም ወይ ደግሞ ሌላ የጠቀስካቸው ሰዎች ካሉ ይምጡ። የእነሱን ሰምቼ እኔ የምፈርደውን ፈርዳለሁ። በዚህ እንስማማ። ተስማማን። እኔ እኮ ይኸውልህ አሁን ፈረድክም አልፈረድክም ነገሩን መቅረት ይችላል እኮ። ሀሳቤን ተረዳህ? ነገሩን መቅረት ይችላል። ስልኳ በጣም የሚሸመደር ስልክ ነው። ቀላል ስልክ ነው። እኮ እሷ መሆኗ ነው ይብለኝ። ኤኒዌይስ ሜሪም አንቺ ባንዴ አታኩርፊ። እኔ ይኸውልሽ ለአንቺ መውደድ ስላለኝ ነው እንጂ ይኸውልሽ ማንንም ሰው እንደዚህ እኔ እንትን አይደለም። በቃ ኤኒዌይስ አንተ ሽቶ ደስ ሲል በእናትህ ትዝ ይገዛ እኔ በቃ ሰጠኔ ወይ ቾኮሌት ግዙልኝ ወይ አስከባዙኝ ወይ ምሳ ጋብዙኝ። ሰው ፊት አልፈልግም እኮ። ሽቶ ማን ነው የሰጠህ? ጊፍት ነው። አሬ እሱ አረ ከአንዱ ሺህ ወስዳ እንደዚህ ጨዋታ አይመቸኝም እኔ በቃ